አይፎን ላይ ማታ ማታ ዩቲዩብ ቪዲዮ ያያችሁ ወይም ኦዲዮ ቡክ እየሰማችሁ ፖድካስትም ሊሆን ይችላል ከፍታችሁ ልተኙ ትችላላችሁ። በተለይ የከፈታችሁት ቪዲዮ ረጅም ከሆነ እያያችሁት እንቅልፍ ሊወስደን ይችላል። ይሄ በሚሆንበት ጊዜ የከፈታችሁት ቪዲዮ በጣም ረጅም ከሆነ ለጠዋት ቻርጅ ሊጨርስባችሁ ይችላል። ቻርጅ ሰክቶ ማድረግ ደግሞ አይመከርም። ይሄ እንዳይሆን ስልካችሁ ከተወሰነ ሰዓት ወይም ደቂቃ በኋላ ራሱ ቪዲዮን አቁሞ ሎክ እንዲያደርግ ማድረግ ትችላላችሁ። ክሎክ አፕሊኬሽን ንክፈት። ታይመር ጋር ሄደን እዚህ ጋር የምትፈልጉትን የሰዓት ገደብ አስቀምጡ። ከፈለጋችሁ ከአንድ ሰዓት በኋላ ከፈለጋችሁ 30 ደቂቃ በምትፈልጉት ያህል ማድረግ ትችላላችሁ። ከታች ዌን ታይመር ኤንድስ የሚለውን ንክፈተው። ስቶፕ ፕሌይንግ የሚለውን ንምረጥ። አሁን ይሄ ምሮ የሚያደርገው የከፈትነው ቪዲዮ ወይም ኦዲዮ ማንኛውም ሚዲያ ካለ ከአንድ ሰዓት በኋላ ያቆመውና ሎክ ያደርገዋል ስልካችን። አሁን ለዚህ ቪዲዮ 5 ሰከንድ ላይ አድርጌ ላሳያችሁ። ልክ ስታርት ስለው ከ5 ሰከንድ በኋላ ምንም ቪዲዮ ካለ ያቋርጠዋል። እንደምታዩት ቪዲዮን ያቆመውና ስልካችንን ኢሚዲየትሊ ሎክ ያደርገዋል። እንዲህ ሲሆን የስልካችንን ባትሪ አይጎዳም።